ሰላም እንዴት ናችሁ? በዛሬ ቪዲዮ የምናየው ስለ ሌሽማኒያሲስ ወይም የሌሽማኒያ ፓራሳይት ፓቶጀኔሲስ ሜካኒዝም ምን ይመስላል የሚለውን እናያለን ማለት ነው። ስለዚህ ሌሽማኒያ ፓራሳይት ሆስት ሴሉን አፌክት ካደረጉ በኋላ እንዴት በሽታ ሊያመጡ ይችላሉ የሚለውን ኢን ዲቴል የምናየው ይሆናል ማለት ነው። ሶ entrance into the host cell and establishment of the infection by leishmaniasis is enhanced by saliva from the vector ማለት ነው። ስለዚህ በኢንትሮዳክሽን ላይ እንዳየነው በሌሽማኒያ ፓራሳይት ጊዜ ሁለት ስቴጅ ብቻ ነው ያለን። አንደኛው አማስቲጎት ነው፣ ሁለተኛው ፕሮማስቲጎት ስቴጅ ነው ማለት ነው። ሶ ወደ ሰዎች ኢኖኩሌት የሚደረገው ከቬክተር ወይም ቬክተሩ ሰዎች ላይ ኢንትሮዲዩስ የምታደርገው ፕሮማስቲጎት ስቴጅ እንላለን። ሰዎች ውስጥ ኢንትራሴሉላር ወይም ሴል ውስጥ ስፔሻሊ ማይክሮፋጅ ውስጥ የምናገኘው አማስቲጎት ስቴጅ ይባላል ማለት ነው። ሶ የመጀመሪያውን ኢንትራንስ ፕሮማስቲጎት ኢንትራንስ ኢንቱ ሂውማን ሆስት በሳሊቫ ፍሮም ዘ ቬክተር ፋሲሊቴት ይደረጋል ማለት ነው። ሶ ቬክተሯ ባይት በምታደርግበት ታይም ሳሊቫ የቬክተሯ ሳሊቫ ተቀላቅሎ ይገባል ማለት ነው። ያ ፋሲሊቴት ያደርጋል ማለት ነው። አንደኛው ሳሊቫ ውስጥ ምን ስላለ ማግዛዳይሊን የሚባል ሞለኪውል አለ። ሶ ሁለት ሰብስታንሶች አሉ ማለት ነው ሳሊቫ ውስጥ የቬክተሯ ሳሊቫ ውስጥ የመጀመሪያው ማግዛዳይሊን ነው። ማግዛዳይሊን ኦር ማክሲመም ዲያሌሽን ሞለኪውል ይባላል። ባይት በምታደርግበት ቦታ ላይ ባይት ያደረገችበት ቦታ ቀዳዳው ከፍቶ እንዲቆይ የሚያስችል ማለት ነው። ወይም ብለድ በደም ፍሎ እንዲያደርግ ያስችላል ማለት ነው። keep the capillary bed open at site of feeding for about 48 hours ማለት ነው። ዋንስ ባይት ካደረጉ በኋላ ቦታው ላይ ምንድነው ቀዳዳው ክፍት እንደሆነ ይቆያል ማለት ነው። ስለዚህ ያ የሚያደርገው ማን ነው? ማግዚዳይሊን ወይም ማክሲመም ዲያሌሽን ሞለኪውል ይባላል። ምን ውስጥ አለ? የቬክተሯ ሳሊቫ ውስጥ ማለት ነው። ሌላኛው ደግሞ ሳሊቨሪ ኢሚዩን ሲፕሬሲቭ ፕሮቲንስ ይባላል። ይሄኛው ሌላኛው ሰብስታንስ ነው ሳሊቫ ውስጥ የሚገኝ ማለት ነው። ሪስትሬን ዘ ኢሚዩን ሲስተም early refer to eliminate the parasite ማለት ነው። salivary immune suppressive protein ማለት የሰውነታችን ፓራሳይቱን ሪኮግናይዝ እንዳያደርግ ያደርጋል እንደማለት ነው። ኢሚዩን ሱፕረስ ማለት ኢሚዩን ሲስተሙ ዲቴክት እንዳያደርገው ያደርጋል ማለት ነው። ስለዚህ ማግዛዳይሊን እና ሳሊቨሪ ኢሚዩን ሱፕረሲቭ ፕሮቲን በመኖሩ ምክንያት የቬክተሯ ሳሊቫ ፓቶጀኔሲስን ፋሲሊቴት ያደርጋል ማለት ነው። ሶ early experiment show that the probability of infection as increase in the number of amastigotes was many times greater when the saliva are administered with promastigote ማለት ነው። ስለዚህ ኢንፌክሽየስ ፕሮሰሱ ሳሊቫ ሲኖር ይጨምራል እንደማለት ነው። ሶ ሌላኛው ሌሽማኒያ ፓራሳይትስ ሌሽማኒያ ስፒሺስ live in the most unlikely place in vertebrate host that is microphage ማለት ነው። ስለዚህ ማይክሮፋጅ ፓራሳይቶች የሚኖሩት ማይክሮፋጅ ውስጥ ነው። ማይክሮፋጅ ደግሞ ሃይሊ ቶክሲክ የሆነ ሴል ታይፕ ነው ወይም ኢሚዩን ሴል ነው። ናቹራሊ ፈንክሽኑ ምንድነው? ፎሬን ቦዲዎች ክሊር ማድረግ ነው። ኦርጋኒዝም ወደ ሰውነታችን በሚገባበት ታይም ያንን ኦርጋኒዝም ሪኮግናይዝ አድርጎ ማጥፋት ነው ከሰውነታችን ማለት። ስለዚህ ሌሽማኒያ ፓራሳይቶች ግን በዚህ ኃይለኛ ኤንቫይሮንመንት ውስጥ መኖር ይችላሉ። ሶ they have some mechanism to protect themselves from this harsh environment ከዛ harsh environment ራሳቸውን ፕሮቴክት የሚያደርጉበት ሜካኒዝም ይኖራቸዋል ማለት ነው። ሶ ማይክሮፋጅ are a key element of immune system engulf and destroy invading organisms ማለት ስለዚህ ሰውነታችንን ኢንቬድ ያደርጉ ኦርጋኒዝሞችን ካሉ ያጠፋሉ ማለት ነው። ሶ ሌላኛው አንቲጂን ፕሬዘንቲንግ ሴልስ ናቸው። ሌላኛው ፈንክሽን
አንቲጂን ፕሬዘንት ያደርጋሉ ማለት ነው በኢሚዩን ሲስተም ውስጥ ማለት ነው። ሶ ሌላኛው ሁለት ሞለኪውሎች አሉ ግላይኮፕሮቲን 63 የሚባልና ሊፖፎስፎግላይከን የሚባል ሞለኪውል አለ mediate the uptake of promastigot by interacting with the component of what complement system and surface molecule on microphage ማለት ስለዚህ እነዚህ ሞለኪውሎች ያሉት ምንድነው ፕሮማስቲጎት ስቴጅ ሰርፌስ ላይ ነው ለምሳሌ ፕሮማስቲጎት እንደዚህ አይነት ሼፕ ይኖረዋል ብለናል ስለዚህ ሰርፌሱ ላይ እነዚህ GP63 እና ሊፖፎስፎግላይከን የሚባሉ ሞለኪውሎች አሉ ማለት ስለዚህ በሰውነታችን ላይ ቬክተሯ ኢንትሮዲዩስ ስታደርግ በሰዎች ላይ ኢንትሮዲዩስ ስታደርግ በማይክሮፋጅ በቀላሉ አፕቴክ እንድትሆን ወይም እንድትወሰድ ፕሮማስቲጎት ስቴጅ ፋሲሊቴት ያደርጋሉ ማለት ነው እነዚህ ሞለኪውሎች የት ነው የሚገኙት የፕሮማስቲጎት ሰርፌስ ሞለኪውሎች ናቸው ማለት GP63 እና ሊፖፎስፎግላይከን ማለት ነው ስለዚህ በቀላሉ በማይክሮፋጅ እንዲወሰድ ያደርጋሉ ፕሮማስቲጎት ስቴጅ ማለት ኢንፌክቲቭ ፕሮማስቲጎት are entering the blood of vertebrate ማለት human being ነው are covered by two key surface molecule GP63 and ሊፖፎስፎግላይከን ማለት ነው ስለዚህ ሰርፌስ ሞለኪውል ናቸው የት የሚገኙ ፕሮማስቲጎት ሰርፌስ ላይ ማለት ነው both mediate uptake of promastigot by macrophage በማይክሮፋጅ ፕሮማስቲጎቱን ይወሰድ ያደርጋሉ ማለት ነው so promastigot are engulfed by macrophage and contained in phagosome ስለዚህ like እንደሌላው foreign body ማይክሮፋጅ ለምሳሌ እንደ ኢሚዩን ሴል ፈንክሽን ሲያደርግ ለምሳሌ ማይክሮፋጅ ቢሆን እንደ ኢሚዩን ሴል ፈንክሽን ሲያደርግ የሆነ ፎሬን ቦዲ ሪኮግናይዝ ካደረገ በኋላ ኢንገልፍ ያደርጋል ኢንገልፍ ካደረገው በኋላ በፋጎሰም ውስጥ ነው የሚኖረው ፎሬን ቦዲ ማለት ነው the same thing ፕሮማስቲጎት ስቴጅም እንደ ፎሬን ቦዲ ፋጎሰም ውስጥ ነው የሚገኘው ማለት ነው ወይም እዛ ውስጥ እንዲኖር ይሆናል ማለት ነው ከዛም በኋላ ፋጎሰም ውስጥ ከተደረገ በኋላ ይሄ ፎሬን ቦዲ ዲግሬድ ለማድረግ ከማን ጋር ፊዝ ያደርጋል ከላይዞዞም ጋር ማለት ነው ከዛም በኋላ ፋኮላይዞዞም ፊዥን ይኖራል ማለት ስለዚህ ፋጎሰም አለ ፋጎሰሙ ፎሬን ቦዲ የያዘ ነው ላይዞዞም ደግሞ ፎሬን ቦዲን ዲግሬድ ሊያደርግ የሚችል ኤንዛይም በውስጡ አለው ስለዚህ እነሱ ሁለቱ ሲደመሩ ፋጎላይዞዞም ይኖራል ማለት ነው so ፋጎላይዞዞም በፕሮቲላይቲክ ኤንዛይም አማካኝነት ፎሬን ቦዲውን ዲግሬድ ያደርጋሉ ማለት ነው so promastigot stage are engulfed by macrophages and contain in phagosome then phagosome fuse with lysosome to form phagolysosome so this organism contain this organelle ማለት lysosome ነው contain numerous enzymes which normally break down organic compounds ማለት ስለዚህ ዲግሬድ ማድረግ ይችላል ማለት ነው በእነዚህ ኤንዛይም ተጠቅሞ ማለት ነው so promastigot transform into amastigot they produce arsenals of compound to encounter lysosomal enzymes ማለት ስለዚህ lysosomal enzymes ከፋጎሰም እና ላይዞዞም ፊውዝ ካረጉ በኋላ lysosomal enzymes foreign ቦዲውን ዲግሬድ ማድረግ ይችላሉ ማለት ነው so ዲግሬድ ማድረግ ይችላሉ ስለዚህ ፎሬን ቦዲውን ከሰውነት ማስወገድ ይችላሉ ማለት ነው ላይክ ፕሮማስቲጎትም ፎሬን ቦዲ ነው ላይክ ኤኒ ኦርጋኒዝም እንደ ፎሬን ቦዲ ነው ሰውነታችን የሚቆጥረው ማለት ነው ነገር ግን በሌሽማኒያሲስ ጊዜ ሰውነታችን ላይዞዞማል ኤንዛይም ፕሮማስቲጎት ስቴጅን ዲግሬድ እንዳያደርግ ወይም ፕሮማስቲጎት ስቴጅ ኮንቨርት ካደረገ በኋላ አማስቲጎት ነው ያለው ስለዚህ አማስቲጎቱ ዲግሬድ እንዳይሆን የተለያዩ ሜካኒዝሞችን ይጠቀማሉ ማለት ነው ላይክ such as catalase super oxide dismutase and glutathione peroxidase በመጠቀም ይህንን ዲግራዴሽን
መከላከል ይችላሉ ማለት ነው። ሶ GP63 molecule inactivate what proteolytic enzymes and lipophosphogylacan protect against other enzymes ማለት። ስለዚህ አንደኛው ፈንክሽኑ GP63 ምንድነው? ላይዞዞማል ኤንዛይም ውስጥ ላይዞዞም ውስጥ ያሉ ዲግሬድ ሊያደርጉ የሚችሉ ኤንዛይሞችን ምንድነው ኢንአክቲቬት ያደርጋል ማለት ነው። ስራቸውን መስራት እንዳይችሉ ወይም ኒውትራላይዝ ያደርጋል ኦር ኢንአክቲቬት አክቲቭ እንዳይሆኑ ያደርጋል ማለት ነው። ስለዚህ ኢቭን ፋጎሰም እና ላይዞዞም ፊውዝ ቢያደርጉ ኤንዛይሞቹ ኢንአክቲቬት ከተደረጉ ምንድነው አመሲጎት ስቴጁን መግደል አይችሉም ማለት ነው። ስለዚህ በቀላሉ አመሲጎት በዛ ኤንቫይሮንመንት ላይ መኖር ይችላል ማለት ነው። ሶ GP63 ኢንአክቲቬት ወይም ዲግሬድ ላይዞዞማል ፕሮቴኦላይቲክ ኤንዛይምስ ለዚህ እነዚህ ቶክሲክ ኤንዛይሞች ናቸው። ምክንያቱም ላይዞዞም ከፋጎሶም ጋር ፊውዝ ጋር በኋላ ፋጎላይዞዞም ፊዥን ይኖራል። ፋጎሶም ውስጥ ያለውን ፎሬን ቦዲ ላይዞዞማል ኤንዛይምስ ዲግሬድ ያደርጉታል ማለት ነው። ስለዚህ ያንን እንዳይሆን የሚያደርጋል GP63 ኢንአክቲቬት ላይዞዞማል ኤንዛይምስ ኢንአክቲቬት ያደርጋል ማለት ነው። ሌላኛው ሞለኪል ሊፖፎስፎግላይከን ነው። ፕሮቴክት አጌንስት አዘር ኤንዛይምስ ነው። we have also other toxic enzymes ማለት ስለዚህ እነዛን ከነዛ አማስቲጎስ ስቴጁን ፕሮቴክት ያደርጋል ማለት ነው። ሌላኛው ፐርተርብ ናይትሪክ ኦክሳይድ ሲንተሲስ ኤንድ ማይክሮፋጅ ፈንክሽን ማለት ስለዚህ ሌላኛው ማይክሮፋጅ ማለት ኢሚዩን ሴል ነው። አክቲቬት ከሆነ በኋላ ናይትሪክ ኦክሳይድ የሚባል ሞለኪል ሪሊዝ ያደርጋል። ያኛው ደግሞ በጣም ቶክሲክ ነው ለፎሬን ቦዲስ ማለት ነው። ፎሬን ቦዲስ ኢንክሉድ ፕሮማስቲጎስ ስቴጅ ማለት ስለዚህ ፐርተርብ ማለት ማቆም እንደማለት ነው። ናይትሪክ ኦክሳይድን ፕሮዲስ እንዳያደርግ አክቲቬት የሆነ ማይክሮፋጅ ናይትሪክ ኦክሳይድን ሲንተሳይዝ እንዳያደርግ እንቅፋት ይሆናል ወይም እንዲቆም ያደርጋል ማለት ስለዚህ ይሄኛው ቶክሲክ ሰብስታንስ ሪሊዝ እንዳይሆን ያደርጋል ሊፖፎስፎግላይከን ማለት ነው። ሶ ሌላኛው ደግሞ ኢንሂቢተሪ ኢፌክት ኦን ፋጎላይዞዞም ፊዥን ሌላኛው ምንድነው የሚያደርገው ሊፖፎስፎግላይከን ፋጎሶም እና ላይዞዞም ፊዥን እንዳይኖር ያደርጋል። ስለዚህ ፋጎሶም እና ላይዞዞም መገናኘት ካልቻሉ ምንም አይነት የኢሚዩን ፈንክሽን አይኖርም ማለት ነው። ስለዚህ ይሄኛው ፋጎሶም ውስጥ ፕሮማስቲጎስ ስቴጅ አለ ወይም አማስቲጎስ ስቴጅ አለ። ኢንገልፍ ተደርገው በኋላ ኖርማሊ አማስቲጎስ ነው የሚሆነው። ስለዚህ ጋር ኤንዛይሞች አሉ። ሁለቱ እንዳይገናኙ ከተደረገ ፎሬን ቦዲ ማጥፋት አይችሉም ማለት ነው። ስለዚህ ሌላኛው ፈንክሽኑ የሊፖፎስፎግላይከን ኢንሂቢተሪ ኢፌክት ኦን ፋጎላይዞዞም ፊዥን ነው ማለት ነው። ሶ Leishmania organisms are able to survive in highly acidic environment of lysosome by regulating their internal pH ማለት ስለዚህ ማይክሮፋጅ ባይሰልፍ ምንድነው አሲዲክ ኢንቫይሮንመንት ነው ለሴሎች ሃይሊ ቶክሲክ ኢንቫይሮንመንት ነው ማለት ነው። ስለዚህ ያ ቶክሲክ ኢንቫይሮንመንት ላይ ኤግዚስት ለማድረግ ወይም ለመኖር የራሳቸውን pH ሬጉሌት ያደርጋሉ ማለት ስለዚህ በዛ አማካኝነት ሆስት ሴል ውስጥ መራባት ይችላሉ ማለት ነው። ራሳቸውን ከኢሚዩን ሲስተም አስመልጠው ወይም ኢሚዩን ኢንቬዥን ሜካኒዝም እንለዋለን ማለት ሶ ኮመን ኢሚዩን ሜካኒዝም ወይም ኢሚዩን ኢንቬዥን ሜካኒዝም እነዚህ ናቸው ማለት ነው። ኢሚዩኖሎጂውን ስናይ activation of TH1 cell involve production of what interferon gamma which activate macrophages that exert protective effect by killing Leishmania organism by means of what nitric oxide mediated mechanism ማለት ስለዚህ በአጭሩ ስናይ ሴሉላር ኢሚዩኒቲ TH1 እና ምን እንላለን TH1 እና TH2 ብለን በሁለት እንከፍላለን ማለት ነው። ኢሚዩን ሴሉላር ኢሚዩኒቲ ማለት ስለዚህ TH1 ሪስፖንስ ጊዜ
ፕሮ ኢንፍላማቶሪ ሳይቶካይንስ ምንላቸው አለ ላይክ ኢንተርፌሮን ጋማ ይባላል እዚች ጋር እንዳያችሁት ማለት ነው ኢንተርፌሮን ጋማ ይባላል ሌላኛው ደግሞ ኢንተርሊኪን 4 የሚባል ደግሞ ነን ኢንፍላማቶሪ ሳይቶካይንስ ምንለው ደግሞ TH2 ሪስፖንስ ነው ማለት ነው በጣም ኢምፖርታንት የሆነ ሪስፖንስ ዱሪንግ ሌሽማኒያሲስ TH1 ሪስፖንስ ነው ማለት ነው ስለዚህ during TH1 response we have what pro-inflammatory cytokines like interferon gamma that can activate what macrophage to produce what nitric oxide ማለት ነው ስለዚህ በዚህ ሪስፖንስ ጊዜ ምን ያደርጋል ፋይናል ፕሮዳክት ናይትሪክ NO ወይም ናይትሪክ ኦክሳይድ ይኖራል ይሄ ደግሞ ቶክሲክ ሰብስታንስ ነው ለፎሬን ቦዲስ ማለት ነው ፎሬን ቦዲ ወይም ሌሽማኒያ ፓራሳይት ማለት ነው so which activate በምን ምክንያት TH1 response interferon gamma produce ያደርጋል interferon gamma ምንድነው pro inflammatory cytokine ማለት interferon gamma ደግሞ ማንን አክቲቬት ያደርጋል ማይክሮፋጅን አክቲቬት ያደርጋል ማይክሮፋጅ አክቲቬት የሆነ ማይክሮፋጅ ደግሞ ምን ፕሮዲዩስ ያደርጋል ናይትሪክ ኦክሳይድ ፕሮዲዩስ ያደርጋል ናይትሪክ ኦክሳይድ ደግሞ ለሌሽማኒያ ፓራሳይት ምንድነው ቶክሲክ ነው ማለት ነው ስለዚህ ምንድነው የሚያደርጉት ሌሽማኒያ ፓራሳይቶች TH1 ሪስፖንስ አክቲቬት እንዳይሆን ወይም TH1 ፕሮሰስ እንዳይኖር ያደርጋሉ ስለዚህ በተቻላቸው አቅም የተለያዩ ሳይቶካይኖችን ፕሮዲዩስ በማድረግ TH1 አክቲቬሽን እንዳይኖር ያደርጋሉ በተቻላቸው አቅም ወደ TH2 ይመልሱታል ማለት ወይም ሞጁሌት ያደርጉታል ኢሚዩን ሞጁሌሽን እንለዋለን ስለዚህ ከTH1 ወደ TH2 ከመለሱ ከTH2 የምናገኛቸው ሳይቶካይኖች ላይክ ኢንተርፌሮን 4 እና 10 ማይክሮፋጅን አክቲቬት ማድረግ አይችሉም ማይክሮፋጅን አክቲቬት ማድረግ ስለማይችሉ ናይትሪክ ኦክሳይድ ሲንተሳይዝ አይሆንም ምንድነው ፎሬን ቦዲው ዲግሬድ አይሆንም ሶ ይሄንን በዚህ መልኩ እንትን ያለው ኦንዛ ሀዘርካን on the other hand TH2 cells are activated large amount of interferon 4 and 10 are produced which inhibit what nitric oxide activity ስለዚህ ማይክሮፋጅም አክቲቬት አይሆንም nitric oxide አይኖርም ማለት ነው thus reduce even preventing elimination of what leishmania parasite ማለት ነው so production of antibody is greatly increased but they don't play significant role ሌላኛው ፎሬን ቦዲ ዲግሬድ ከሚደረግባቸው ሜካኒዝሞች አንደኛው ሴሉላር ብለናል ሴሉላር ሪስፖንስ TH1 እና TH2 ብለናል ሌላኛው ደግሞ ምንድነው ስለዚህ በጣም ኢምፖርታንት ምንድነው TH1 ሪስፖንስ ነው due to what due to macrophage activation from pro-inflammatory cytokine like interferon gamma ማለት ነው ሌላኛው TH2 ነው ሌላኛው ኢሚዩን ሲስተም አንቲባዲ ሚዲኤትድ ይባላል ማለት አንቲባዲ ሚዲኤትድ ማለት ስፔሲፊክ የሆነ አንቲባዲ ፕሮዲዩስ በመደረግ ከፎሬን ቦዲ ጋር ባይንድ ያደርግና አንቲባዲ ፎሬን ቦዲውን ዲግሬድ ያደርገዋል ማለት ነው ስለዚህ መጀመሪያ ሰውነታችን ኢንፌክትድ ከሆነ በኋላ ስፔሲፊክ ቱ ዛት አንቲጀን ታይፕ ስፔሲፊክ የሆነ አንቲባዲ ፕሮዲዩስ ይደረጋል ማለት የአንቲባዲ ሄዶ ፎሬን ቦዲውን ኒውትራላይዝ ማድረግ ይችላል ማለት ግን የአንቲባዲ ሪስፖንስ ኢፌክቲቭ የሚሆነው ኤክስትራ ሴሉላር በሆኑ አንቲጂኖች ናቸው ወይም ፎሬን ቦዲዎች ናቸው ማለት ነው ከሴል ውጪ የምናገኛቸው ኦርጋኒዝሞች ማለት ነው ነገር ግን ሌሽማኒያ ግን የት ነው ያለው ሴል ውስጥ ነው ያለው ማይክሮፋጅ ውስጥ ነው ያለው ስለዚህ አንቲባዲ ፕሮዲዩስ መደረግ ሴል ውስጥ ላሉ ማይክሮ ኦርጋኒዝሞች ጠቃሚ አይደለም ማለት ነው so you need to have what cellular immunity like TH1 response ያስፈልገናል እነዚህ ክሊን ለማድረግ ማለት ስለዚህ በሌሽማኒያሲስ ጊዜ አንቲባዲ ፕሮዲዩስ መደረግ ያን ያህል ኢምፖርታንት አይደለም ቢለው ለዛ ነው ምክንያቱም
ሴል ውስጥ ስለሚገኙ ማለት ነው። ስለዚህ activated phagocytes like macrophage produce a number of reactive oxygen intermediates and reactive nitrogen intermediates that have potent antimicrobial activity ማለት ነው። antimicrobial ስንል ማለት ነው ሌሽማኒያ ፓራሳይትንም ይጨምራል ማለት ነው። ሶ ፋጎሳይት ስንል ማይክሮፋጅ ጨምሮ ነው። ስለዚህ ናይትሪክ ኦክሳይድ ምንለው አንደኛው ምንድነው ሪአክቲቭ ናይትሮጅን ኢንተርሚዲየት ናቸው ማለት ነው። ዘን ከአክቲቬሽን ማይክሮፋጅ አክቲቬሽን በኋላ ሪአክቲቭ ኦክሲጅን ኢንተርሚዲየትስ ኤንድ ሪአክቲቭ ናይትሮጅን ኢንተርሚዲየት የሚባሉ ቶክሲክ ፕሮዳክቶች ሪሊዝ ይደረጋሉ ማለት አፍተር አክቲቬሽን ማለት። ስለዚህ during TH1 response there is production of pro-inflammatory cytokines like interferon gamma. then interferon gamma macrophage activate ያደርጋል። macrophage activate ከተደረገ በኋላ we have so many molecules like reactive oxygen intermediates and reactive nitrogen intermediates that can kill what foreign bodies ማለት foreign bodies ወይም like leishmania parasite ማለት ነው። ስለዚህ እነዚህ ሞለኪውሎች በጣም ቶክሲክ ናቸው ማለት ነው። this process result in activation of what membrane bound oxidase that catalyze the reduction of what oxygen to superoxide anions reactive oxygen intermediates ማለት superoxide anions ምንላቸው እና reactive oxygen intermediates ናቸው ማለት ነው። so they are extremely toxic to the ingested microorganism ወይም ሌሽማኒያ ፓራሳይት ማለት ስለዚህ ቶክሲክ ናቸው ማለት ነው። ሶ እነዚህ ሪአክቲቭ ኦክሲጅን ኢንተርሚዲየትስ እና ሪአክቲቭ ናይትሮጅን ኢንተርሚዲየትስ እንዳይመረቱ ማድረግ ነው ፕራይመሪሊ ሜካኒዝም ኦፍ ፓቶጀኔሲስ ኦፍ ሌሽማኒያሲስ ማለት ይህንን ማድረግ ነው። ለምሳሌ በምን TH1 ሪስፖንስ ወደ TH2 ሪስፖንስ ሞጁሌት በማድረግ ፕራይመሪ ሜካኒዝም ነው ማለት ነው። ሌላኛው ደግሞ ምን ማለት ነው ፋጎላይዞዝም ፊዥን እንዳይኖር ማድረግ ሊያደርጉ ይችላሉ ማለት ነው። ስለዚህ በዚህ መልኩ ሊከላከሉ ይችላሉ ማለት ነው። thus superoxide anions are generally generate other powerful oxidizing agents including hydroxyl radicals hydrogen peroxide እነዚህ ከማይክሮፋጅ አክቲቬሽን በኋላ ፕሮዲዩስ የሚደረጉ ሰብስታንሶች ናቸው ወይም ሞለኪውል ናቸው። ፖቴንሻሊ ፎሬን ቦዲን ዲግሬድ ያደርጋሉ ላይክ ሃይድሮጅን ፐሮክሳይድ ማለት። ስለዚህ እነዚህ ፕሮዲዩስ እንዳይሆኑ በማድረግ ራሳቸውን ከዲግራዴሽን ኦር ኢሚን ክሊራንስ ራሳቸውን ይጠብቃሉ ማለት። so when macrophages are activated with T-cell derived cytokines like interferon gamma ይሄኛው pro-inflammatory cytokine ነው ብለናል። they begin to express high level of what nitric oxide synthase ማለት ይሄ ኤንዛይም ነው that can activate or activate the production of what nitric oxide enzyme that oxidize L-arginine into yield L-citrulline and nitric oxide ማለት ስለዚህ አርጂኒንን ኦክሲዳይዝ ካደረገ በኋላ ናይትሪክ ኦክሳይድ ሴንቴዝ የትኛው ፕሮዲዩስ ያደርጋል ናይትሪክ ኦክሳይድን ፕሮዲዩስ ያደርጋል። ይሄኛው ነው ምንድነው ሪአክቲቭ ናይትሮጅ ኢንተርሚዲየት ምንለው ማለት which is toxic ያልነው ያንን ነው ማለት nitric oxide has a potent antimicrobial activity. It also can combine with the superoxide anion to yield even more potent antimicrobial substance like the hydrogen peroxide. So ሌሎችንም ሰብስታንስ ፕሮዲዩስ ያደርጋሉ። እነዛ ሰብስታንሶች ቶክሲክ ናቸው ለኢንጀስትድ ፎሬን ኦርጋኒዝም። So recent evidence suggests that much of the antimicrobial activity of macrophage increased in bacteria, fungi, parasite, protozoa is
due to nitric oxide and substance derived from it one ስለዚህ ከናይትሪክ ኦክሳይድ ሊሆን ይችላል ወይ ከሱ ተከትሎ ፕሮዲስ በሚደረጉ potent antimicrobials like nitrogen oxide and hydrogen peroxides that can kill foreign organism so primary mechanism አቸው ይሄንን ይመስላል so summarize ለማድረግ ያክል ምንድነው አንደኛው GP66 እና ሊፖፎስፎግላይካን የተለያየ ሮል ይጫወታሉ አንደኛው uptake of what promiscuous into what microphage ወደ ሴል እንዲገባ ፋሲሊቴት ያደርጋሉ GP63 እና ሊፖፎስፎግላይካን ስለዚህ እንዲገባ ካደረጉ በኋላ ደግሞ እነዚህ የገቡት ፎሬን ኦርጋኒዝሞች ወይም ሌሽማኒያ ፓራሳይቶች በኢሚዩን ሴሎች ላይክ ማይክሮፋጅ ዲግሬድ እንዳይሆኑ ያደርጋሉ ሰውነታችን እንዳያጠፋቸው ስለዚህ የመጀመሪያው ሜካኒዝም ምንድነው ናይትሪክ ኦክሳይድ ሲንተሲስ እንዳይኖር ያደርጋሉ ናይትሪክ ኦክሳይድ ሲንተሳይዝ ማይሆን ከሆነ ሰውነታችን ሊያጠፋቸው አይችልም ሁለተኛው ፋጎላይዞዞም ፊዥን እንዳይሆን ፋጎሰም ውስጥ ፓራሳይቱ አለ ላይዞዞም ውስጥ ኤንዛይሞች አሉ ሁለቱ እንዳይገናኙ ያደርጋሉ ሶስተኛ ደግሞ ምን ያደርጋሉ ሞጁሌት ያደርጋሉ ኢሚዩን ሲስተም ስለዚህ ሴል ሚዲየትድ ኢሚዩን ሲስተም ቴቹዋን እና ቴቹ አለ ቴቹዋን ላይ ምን አለ ፕሮ ኢንፍላማቶሪ ሳይቶካይን ላይክ ኢንተርፌሮን ጋማ አለ ኢንተርፌሮን ጋማ ደግሞ ማይክሮፋጅን አክቲቬት ያደርጋል then activated macrophage ደግሞ ናይትሪክ ኦክሳይድ ሲንተሳይዝ ያደርጋል ስለዚህ ይሄን ናይትሪክ ኦክሳይድ ሲንተሲስ እንዳይኖር ፓራሳይቶች ምን ያደርጋሉ ሞጁሌት ያደርጋሉ ወደ ቴች2 ሞጁሌት ያደርጋሉ ቴች2 ሳይቶካይንስ ላይክ ኢንተርፌሮን 4 እና 10 ምንድነው የሚያደርጉት ማይክሮፋጅ አክቲቬት አይ ሚን ኢንተርፌሮን ሳይድ ኢንተርሊኪን ለማለት ነው ኢንተርሊኪን 4 እና ኢንተርሊኪን 10 ማይክሮፋጅን አክቲቬት ማድረግ አይችሉም ማለት ነው ሶ በዚህ መልኩ ራሳቸውን ከኢሚዩን ኮሊራንስ ይጠብቁና ፓቶጀንስ ሜካኒዝማቸውን ካስኬድ ማድረግ ይችላሉ ማለት ነው ስለዚህ ይሄኛውን ይመስላል ፓቶጀንስ ሜካኒዝም ስለዚህ በኔክስት ቪዲዮ ላይ ክሊኒካል ስፔክትረሙ እንዴት ኦከር እንደሚያደርግ የተለያዩ ክሊኒካል ስፔክትረሞች አሉ እነሱን ዲቴል እያንዳንዱን እናያለን ማለት ነው ለዛሬ ስለተከታተላችሁ አመሰግናለሁ ሰብስክራይብ ማድረግ እንዳትረሱ ለጓደኞቻችሁ ሼር አድርጉ ባይ